ሰላም ተነስተልኝ ተመልካቾች እንደምናላችሁ። ለዛሬ ደግሞ ይሄንን እዚህ ጋር የምታዩትን ቆንጆ የሆነ የዶሮ ፋንታ ወጥ አብረን እናዘጋጃለን። አሁን ወደ አዘጋጃጀቱ ወደ አሰራሩ ስንሄድ እዚህ ጋር የበግ ስጋ ነው ያቀረብኩት። የኋላ እግሩን እንደዚህ ቅልጥሙን በስነ ስርዓት አስወጥተን በዚህ መልኩ ማለት ነው። ይሄንን ያው ሙሉውን አንከተው ማድረግ ውስጥ ስጋውን በተወሰነ መልኩ እንቀንሰውና ለወጡ ግብአት እንደሚሆን አድርገን ይሄንን እናስተካክለዋለን። እንዲሁም የበግ ስጋውን ተለቅ ተለቅ አድርጌ ይከትፈውና ልክ ዝግን ወጥ ስሰራ እንዳሳየኋችሁ በመጀመሪያ ይሄንን በደንብ ካጠብኩኝ በኋላ እቀቅለዋለሁ ማለት ነው። ከዛ በተቀቀለበት መረቅ የዶሮ ፋንታውን ጠብ እያደረግን እያቁላላን በሱ እንሰራለን ማለት ነው። ሽንኩርቱ በራሱ ውሃ እንደዚህ ቆንጆ ሆኖ ከበሰለ በኋላ በርበሬያችንን እንጨምራለን። አሁን ደግሞ ቅቤ ጨምርበታለሁ። እኔ ምንም አይነት ዘይት አልጨመርኩም፣ በቅቤ ብቻ ነው ሽት አድርጌ የምሰራው። እናንተ ከፈለጋችሁ ደግሞ የወይራ ዘይት ወይም የምትጠቀሙትን አይነት ዘይት የተወሰነ ጨምራችሁ፣ ቅቤ ደግሞ ይወጣል ሲል ደግሞ የተወሰነ መጨመር ትችላላችሁ። ነጭ ሽንኩርትና ዝንጅብል፣ የተፈጨ ከሙን፣ ኮረሪማ እና የተፈጨ አብሽ። ስጋችንን እዚህ ጋር ጥደን በስሎልናል። ከትፌን የጣድኩት በስጋው መረቅ ደግሞ እዚህ ጋር እንደምታዩት ጠብ እያደረግን በርበሬውን በደንብ አድርገን እናበስላለን ማለት ነው። በደንብ እንደዚህ አድርገን በርበሬው በደንብ እስከሚበስል ድረስ እንደ ዶሮ ጥሩ አድርገን ማቁላላት ማለት ነው። እዚህ ጋር ቀቅለን ያስቀመጥነውን የበግ ቅልጥማችንን እንግዲህ እዚህ ሀገር በጎቹ ትልልቆች ስለሆኑ ቅልጥሙ እንደዚህ በዚህ መልክ በጣም ትልቅ ነው ማለት ነው። ይሄን ከሰበርነው ደግሞ ያው ቅርጹ ይበላሻል አይደለ? ትክክል አይመጣም ማለት ነው። የዶሮ ፋንታ ማለት በዶሮ ስጋ ፋንታ በበጉ ቅልጥም የሚሰራ ወጥ ማለት ነው። ስለዚህ እኔ 3 ብቻ ነው የተጠቀምኩት። ይሄ በቃኛል። በጣም ትልልቆች ስለሆኑ ድስቱ በጣም ነው የሚሞላውና ከዛ ይሄን ደግሞ ከቁሌቱ ጋር አብረን በደንብ አድርገን ደግሞ